ደግሞ ያስተዳደር መዋቅር ውስጥ ለረጅም ዘመን የቆዩ ሰው ናቸው የፖለቲካውን ሁኔታ የፖለቲካውን ትኩሳት የፖለቲካውን ሂደትና ማን ምን እንደሚያደርግ ማን ምን እንደሚያስብ የሚያውቁ ናቸው ከወታደራዊ ዕውቀት በተጨማሪ የፖለቲካውንም የመገምገም አቅም አላቸው በያምናል ስለዚህ የሆኑ ግሩፖች የሆኑ ቡድኖች የሆኑ ፍላጎት ያላቸው በሳቸው አስታከው ተናግረዋል ይያልን እሳቸውን ከዚህ ገለልተኛ ነፃ ለማድረግ የሚሞከር ሙከራ ግን እየታዘብኩኝ ነው እኚህ ሰው የኢትዮጵያን ሁኔታ ነባራዊ ሁኔታ ያቃሉ ችግር አለ ብለው ነው ጫካ ይወጡት ችግር አለ ብለው ጫካ ከወጡ ያቃሉ የሚያውቁት ነገር አለ ማለት የሚገመግሙት ነገር አለ የገመግሙት ነገር አለ ማለት ነው ስለዚህ ያንዳንዱ መስመር ያቁታል አብይ አህመድ እየሰራ ያለው ነገር ያቁታል በአማራ ህዝብ ላይ እየደረሰ ያለው ነገር ያቁታል የአማራ ህዝብ እየተሳደደ መሆኑን ያቁታል ስለዚህ የሆኑ ከሳቸው ላይ አርቆ እሳቸውን በመልካም ነገር የመሳል ወይም ደግሞ የሳቸው ሐሳብ አይደለም ብሎ እንቅስቃሴ ማድረግ ነው አሁንም እየታዘብኩ ነው እንዲ ለማለት ፈልገው ነው እሳቸው ቀጥታ የሚፈልጉትን ተናግረው አይ እንዲ ለማለት ፈልገው ነው ብሎ የሚተረጉሙ ሰዎች አሁን ታዝቢያለሁ ስለዚህ እሳቸው ከዚህ አይነት ነገር ውስጥ ራስ እሳቸው ማራቅ ይቻላል ወይ እንደው እዚህ ላይ ተወሰነ ነገርም ጨምርበት ጌትዬ ትክክል ነው ብሩኬ የፖለቲካ አላዋቂ ናቸው የፖለቲካ ብስለት የላቸውም ማለት የፖለቲካ አቋም የላቸውም ያወቁ አይሳሳቱም ያወቁ የአማራን ህዝብ የሚጎዳ የፖለቲካ ውሳኔ ውስጥ አልገቡም ሳያውቁ ነው የተሸወዱት ማለት አይደለም የአማራን ህዝብ ሊጎዳ እንደሚችል የወያኔ እንቅስቃሴ ከሳቸው በላይ ምስክር ሊሆን የሚችል ሰው ያለ አይመስለኝም እንግዲህ ወያኔን ገና በቁንጮ ነው እየተዋጉ ከዚህ ከቡግና ከመንደር ሲወጡ ጀምሮ እየተዋጉ ነው የኢዴን ወታደር ሆነው ከወያኔ ጋር ጥምረት በመፍጠር ወያኔን አዝለው አምጥተው ኢዴን ውስጥ የነበሩ የአማራ ተወላጆች በተለይም በወቅቱ የተሻለ ፖለቲካ ንቃት አላቸው ለአማራ ህዝብ ይቆረቆራሉ የምንሰራውን ደባ ተንኮል ሁሉ ይረዳሉ ብለው የሚያስቧቸውን የአማራ ተወላጆች ኢዴን ውስጥ ሲያጠፉ ሲጨፈጭፉ ከዛም ከኢዴን በዘለለ ኢህአፓ ውስጥ በተመሳሳይ እንደዚህ ሲያጠፉ ኢህአፓን በጥቅላላ እንደ ድርጅትም ጭምር ሲደመስስ ሲያጠፉና የአማራ ልጆች በኢህአፓ ማዕቀፍ ውስጥ ይሆን በኢዴን ማዕቀፍ ውስጥ ማለትም ሁለቱም ለአማራ ህዝብ የሚጠቅም አጀንዳ ይዘው ባይነሱም ግን በብሔር አማራዎች የሆኑ ሰዎች ነበሩ ልክ እንደ ጄኔራል ተፈራ ማሞና እነሱን እያዩ የነቁ የሚባሉ አማሮች እያጠፉ እንደመጡ አይተዋል ከዛ በኋላም ወያኔዎቹ እንዴት ኢህአዴግን አቋቁመው የበለጠ እየፈጸሙ እንደመጡና ከአማራ ህዝብ ጋር